ወጣትነትን ስናስብ አሁን ያለው ወጣትነት በጣም መጥፎ እንደሆነ፣ ድሮ የነበረው ደግ እንደሆነ፣ ከተማ ያለው መጥፎ እንደሆነ፣ ገጠር የነበረው በጣም አሪፍ እንደሆነ ሳናስበው እንደዛ እናስባለን። ግን የሁሉ ቻሌንጅ ያው ነው። በቃ የጥንቱም ያው ነው፣ አሁንም ያው ነው። መገለጫው ነው የተለያየ እና ማንኛውም ቲኔጅ የሚያልፍባቸው ተግዳሮቶች ሁሉ የኛ ተግዳሮቶች ናቸው። ሃይስኩል ስትሆን በዛ የእሳቱ ዘመን ውስጥ የሚንተከተኩ ስሜቶች እነኚህ እኮ እግዚአብሔር የፈጠራቸው ናቸው እኮ ባይዘው ወይ ምንም ተፈጥሯዊ ናቸው። በኃጢአት የሰው ልጅ ከወደቀ በኋላ አቅጣጫ ቀይረው እያፈተለኩ ያስቸግራሉ እንጂ እግዚአብሔር የሰራቸው ናቸው። ስሜቶቻችን ውስጥ ያሉ ስሜቶች፣ ይሄ ለመዝናናት የሚሰማን ስሜት፣ ለሴክሹዋል ለሆኑ ነገሮች የሚሰሙን ስሜት እኔ እኮ እግዚአብሔር የፈጠራቸው ናቸው። ልክ እንደ እሳት ማለት ነው። አሁን እሳት እኮ በቃ መልካምም ክፉም ደግም የሚያደርገው እሳትነቱ አይደለም፣ አጠቃቀሙ፣ ኮንትሮል ማደራረጉ እና በደንብ አድርገህ አስተካክለህ ከተጠቀምክበት ምግብህን ያበስላል፣ ያረጋል። በጣም ፕሮፐር ሲሆን ማለት ካፈተለከ ደግሞ በቃ እንዳለ ቤቱን ያጋየዋል ማለት ነው። ለሴም የነኛ ስሜቶች የሌለው የለም። በቃ ሁሉ ሰው በእግዚአብሔር ስለተፈጠረ አንድ ግን ደግሞ በኃጢአት ስለወደቅን ደግሞ መሽሎኪያው በዛ ማለት ነው። እኔ ኃጢአትን እንደዛ ነው የማየው። ስሜቶቻችን የሚሾልኩበት ትክክለኛ ያልሆነ መሽሎኪያቸው በዛ። ስለዚህ ከዛ ጋር መታገል አለው። በቃ ልጅ ሆነን እና እኔም እንደዛ አይነት ትግሎች ነበሩኝ። በክርስትና ሕይወት ጌታን ስንከተል ኢየሱስን ስንከተል ፈጽሞ የነጻነት ዘመን የሚባል የለም። አሁን ብዙ ሰው አንዳንድ ጊዜ እኛ የነበርንባቸውን ፊዚካል ስደቶች የነበሩባቸውን የኮሙኒስትና ሌሎች ዘመናት ይወስዱና የስደቱ ዘመን ይሉታል። ከዛ በኋላ ያለውን ጊዜ ነጻነት አይኔ እንደበዛ አላምን። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ስለዚህ ፕሪንሲፕል ልክ እንደ ግራቪቲ ማለት ወደ ላይ ብትወረውር ይወርዳል እንደሚባለው በክርስቶስ ኢየሱስ እግዚአብሔርን እየመሰለ ሰው ልኖር ከተባለ ቻሌንጁ ብዙ ነው። ፈተና አለው፣ ስደት አለው፣ መከራ አለው። ፎርሙ ብቻ ነው የሚለያየው። እንደማይደርስ ስናውቅ እኮ ምንም በቃ የምትይዘው ነገር ስለሌለ አወዳደቁ የከፋ ይሆናል እና ይሄን ማወቅ በጣም ክፉ ዘመን ነው ያሁኑ ዘመን። you can be anything but ክርስቶስን ማስከበር anything መሆን ይቻላል። ሰው ሳያፍር ምንም ነገር መሆን ይችላል። ምንም ሳያፍር በአደባባይ እኔ እንትን ነኝ ማለት እኔ የክርስቶስ ተከታይ ነኝ ብለህ በተለይ ከኖርክ ዲክላሬሽኑ ይሄ በሚዲያ የምናደርገው ሳይሆን ሪሊ በትምህርት ቤት በጓደኛ በጎራይ ከኖርን ግን ስደቶች፣ መከራዎች፣ መገፋቶች እንዳሉ ማወቅ በጣም ያስፈልጋል። አንዱ እሱ ነው። እኔ የጠቀሙን የሚመስሉኝ ነገሮች አንደኛው ጀኑዊን እኔ ጌታን ስንቀበል አይ ቲንክ የምር ነው ኤክስፔክት አድርገኸው ነው። ፈጽሞ ጌታን መከተል ፖፑላር ገጽታ የለውም ነበር። ከተቀባይነት እንደሌለው እያወቅህ ነው የምትገባበት ራሱ መጀመሪያ ራሱ እሱ በጣም የጠቀመን ይመስለኛል። ሳምሃው ስፒሪቹዋል ፕሪፔርድነስ በጣም አለ። ከጓደኞች እንደሚጠሉ ድንጋይ እንደሚወራ እኛም ወርውረን አለ። እኔ እኮ እዛች የምትሰበሰብ ጉባኤ ላይ ወርውር ያለ ድንጋይ እና እሷን ዞር ያለ ኤክስፔክትድ ነበር። ኤክስፔክትድ እሱ በጣም የጠማው። ሁለተኛ ግን በቃ ሲሪየስ ኮንቨርዥን ጌታን አውቃለሁ ወይ? ለምን ነው ቸርች የምሄደው? ለምን ነው ወርሺፕ ሶንግስ የምሰማው? አማይ ሪሊ ጀኑዊንሊ ክርስቶስን ተቀብዬ ኮንቨርትድ ሆኛለሁ ወይ? ይሄን በጣም ቼክ ማድረግ፣ በእግዚአብሔር ቃል መተከል እና በጣም እኔ የረዱኝ ነገሮች ብዬ የማስበው የእግዚአብሔር ጸጋ ነው። እርግጥ ግን ፌሎሺፕ በቃ ህብረት፣ በሙቀት ውስጥ ፕሮቴክሽን አለ። እኔ ድሮ የሚመስለኝ አንበሳ ሄዶ በቃ ለቁርስ የመረጠውን ለምሳ የመረጠውን ብርግ የሚያደርግ ነው። እንደዛ ፈሪ ነው፣ በጣም ይፈራል። አንበሳ መንጋ ይፈራል። ክራውድ ውስጥ ግብት አይልም። ሶ አዝ ሎንግ አዝ እንስሳቱ ክራውድ ውስጥ ችምችም ብለው እስካሉ ድረስ አገብቶ አይመርጥም። አይወስድ ምንድነው የሚያደርግ? ኮንፊዥን ነው። 3-4 እየሆነ እየጮኸ በዚህ ጋር እየመጣ እያስፈራራ ምናምን እያደረገ መነጠል ነው የሚፈልገው። እና አይታችሁ ከሆነ አሁን ዩቲዩብ ላይ ምናምን ብሏል እንደዚህ ምናምን፣ ከዛ ግራ ያጋባቸዋል። በዚህ ገዳ 3 ምናምን ሆነው ነው የሚያድኑት። በጣም ስትራቴጂክ ነው። ይጮሃሉ ምናምን ያደርግና አንዷ ስትነጠ በቃ ክራውዱን ወጣች ማለት ነው። እና ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ በዙሪያቸው ይዞራል ነው እንጂ ፒክ ደግሞ አረጋግ። እኛ ስንሰባሰብ ህብረት ሲኖር የክርስቶስ ፕሬዘንስ አለ። እና እኔ አሁን ቸርች ላይ ሲሆኑ ወጣቶች ችግሮቻቸውን መቋቋም የሚያቅታቸው የሚያወሩት የለም፣ ካውንስል የሚያደርጋቸው የለም፣ አካውንታቢሊቲ የላቸውም። ዛሬ ሰኞ እዚህ ጋር ናቸው፣ ማክሰኞ እዛ ጋር ናቸው።
ከእንደዛ አይነት ህይወት ወጥተን በህብረት ሪሊ አካውንታቢሊቲ ግሩፕስ በጣም ያስፈልጋሉ ብዬ አስባለሁና የእግዚአብሔር ጸጋ ነው ያቆመን። ግን ደግሞ ጌታን ኤክስፔሪየንስ ማድረግ፣ በእግዚአብሔር ቃል መተከል፣ በህብረት ውስጥ መሆን የመሳሰሉ ነገሮች መናቅ የለብንም። ወጣቶች ማምለጥ የሚችሉትን የሚመስለኝ በቃ አካውንታቢሊቲ ግሩፕስ፣ የቤተ ክርስቲያን ህብረት፣ በላያቸው ላይ ሜንቶር የሚያደርጓቸው ሰዎች፣ ተጠያቂነት ምናምን እነኚህ ነው የሚያቆሙ። የአሁኑ ዘመን እንደውም ይብሳል። እኔ ወጣቶችን ባይዘወይ ወጣቶችን ሳገለግል ተስፋ ያለው ደግሞ ያሳዝነኛል። በቃ ሁለት ነው። በቃ የሆነ የሚንሰፈሰፍ አንጀት አለኝ። ቢኮዝ አሁን እነሱ እያለፉበት ባለው መልኩ እኛ ብንፈተን እናልፍ ይሆን ወይ ብዬ እናደርጋለሁ። ብዙ ነገር እኛ የተፈተነው በጥረት ነው። አሁን እየተፈተነ ያለው ወጣት በአባንደንስ ነው። አሁን እኛ ድሮ በቃ ሰርቶ አደር ጋዜጣ የምትባል ፈልገህ ማንበብ ነው፣ ግጥም ምናምን የምናነበው። አሁን ምን የማታነበው ምን የማታየው አቬለብል፣ ሁሉ ነገር አቬለብል ነው፣ አባንደንት ነው። ዲሲፕሊንድ መሆን እችላለሁ ወይ ማምለስ ነው። በጣም የእውነት ያሳዝኑኛል። የኃጢአት አቬለብሊቲ ጌታ ጋር እንዳንሆን ያለው የዲስትራክሽኑ ብዛት በጣም ያሳዝኑኛል። አት ሴም ታይም ደግሞ ሆፕ ተስፋ ያለው በእግዚአብሔር ቃል መተከል፣ በህብረት ውስጥ መተከል፣ እነኚህ ነገሮች ካሉ በሁሉ ዘመን ያለው ጌታ ያው ስለሆነ በአባቶቻችን ዘመን የነበረው በእኛ ዘመን የነበረው አሁን ያለው ወደፊት ያለው ጌታ ስለማይለወጥ እግዚአብሔር ያሳልፈናል አሸናፊ ስለሆነ ያምናል።